የትዳር አጋራችሁ በ10 ሰከንድ ውስጥ ነገሮች እንዳልነበረ ሆነው መራመድ ቢያቅታት ወይ ቢያቅተው ምን ታደርጋላችሁ? እኔን ትናንትና የገጠመኝ ነገር ይሄ ነው። በቅጽበት ውስጥ ነገሮች ሊቀየሩ እንደሚችሉ አናስብም ወይም አንገምትም። ባለቤቴ ትናንትና በድንገት የሆነች ትንሽዬ አበባ እቃ አንስቶ በቃ እግሩን አንስቶ መቆም መቻል አቃተው፣ መራመድ መቻል አቃተው። በጣም እየቀለደ መስሎ ነበረ። ሶፋ ላይ መቀመጥ፣ መቆም፣ መተኛት ምንም ነገር ነው ማድረግ ያቃተው። አያችሁ ህይወት ምን ያህል አጭር እንደሆነች። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል ቃሉ። እኔ በቃ ትናንትና በዚህ ሁሉ ነገር ውስጥ ያየሁት ነገር ምን ያህል ተሰባሪ እንደሆንን፣ ነገሮች በእኛ ብርታት የሚሆኑ ይመስለናል፣ ግን እንደዛ አይደለም። ይኸው ነገሮች በደቂቃ ውስጥ እንደዚህ ግልብጦታቸው ወጥተው ቆሞ የነበረው ሊወድቅ ይችላል፣ ወድቆ የነበረው ደግሞ ሊነሳ ይችላል። ሁልጊዜ ይሄንን ማሰብ እንዳለብን ነው ትናንትና የተሰማኝና እስቲ እንደዚህ አይነት ነገር ገጥሟችሁ የሚያውቅ ሰዎችም ካላችሁ በኮሜንት አሳውቁን። የሕክምና ባለሙያዎችም እንግዲህ በጣም ብዙ ሰዎች የተለያየ አስተያየት ነው እየሰጡን ያሉትና እስቲ ምን ሊሆን ይችላል? አይ ቲንክ እዚህ ወገቡ አካባቢ ነው ፔኑ ያለው። በዛ ላይ ደግሞ የኔ ባለቤት ምንም ህመም አይችልም፣ አያመውም። ሲያመው ግን በጣም በቃ ያስቸግረኛልና ጸሎት አድርጉልን። ወዳቸዋለሁ ባይ